ትዝ ይለኛል በፊት 11 እና 12ኛ ክፍል የነበርኩ ወይም ሃይ ስኩል ጊዜዎች ላይ ስለ አንድ ነገር በጣም አስብ ነበር። ብሔራዊ ፈተና። አንዴ ደግሞ ብሔራዊ ፈተናዬን ወይም ማትሪኬን ካለፉኝ ሁሉም ነገር ይስተካከላል፣ ሁሉም ነገር አሪፍ ይሆናል ብዬ አስብ ነበር እና ለረጅም ዓመት ማለትም ለ4 ዓመት ውስጥ ፈተናው ማለፍ እንዳለብኝ ትልቅ ተራራ ሆኖ ይሰማኝ ነበር። ከዛ በኋላ ትክክለኛ ህይወት ይጀምራል ብዬ አስብ ነበር። አትሊስት እኔ እንደዛ አስብ ነበር። በጣም ያኔ ማጠናበት ጊዜ ነበር። ማታዎችን አምሽቼ ነበር ማጠናው፣ ማልተኛበት ጊዜ ነበር። ከዛ ውጪ የቤተሰብ ኤክስፔክቴሽን አለ፣ የመውደቅ ፍርሃት አለ እና ሁሉም ነገር ስለ አንድ ነገር ብቻ ነበር የሚጠቁመኝ የነበረው ያንን ፈተና ማለፍ። ከዛ በኋላ ሁሉም ነገር መንገዱን ይይዝልኛል ብዬ አስብ ነበር። ነገር ግን ከፈተናው በኋላ ያላሰብኩት ነገር ነው የተፈጠረው። የማጥናትና የማለፍ ጭንቀት ሲጠፋ የወደፊት ህይወቴን የመወሰን ጭንቀት ተክቶት መጣ። ሰደንሊ ሁሉም ሰው ከኔ ለጥያቄዎቻቸው መልስ እንዲኖረኝ መጠበቅ ይጀምራል። በተለይም ቤተሰቦቼ ማለት ነው። ምንድነው መማር የምትፈልገው? ምን አይነት ኬሪየር ነው እንዲኖረህ የምትፈልገው? ከዚህ በኋላ ፕላንህ ምንድን ነው? እንደዚህ አይነት ጥያቄዎች መልስ እንዲኖረኝ ይፈለግ ነበር። ግን አብዛኛው ተማሪ እኔንም ጨምሮ በዛ ሰዓት 18 እና 19 ዓመት ላይ ያለ ተማሪ ያንን ነገር ፊገር አውት ማድረግ ከባድ ነው። ዋናው ችግር አለማወቃቸው ወይም ያንን ነገር አለማወቃቸው ሳይሆን ዋናው ችግር ያንን ነገር መወሰን ግዴታ ያለባቸው ሆኖ ስለሚሰማቸው ነው፣ ወይ ደግሞ ስለሚሰማን ነው። እኔም እንደዛ አይነት ስሜት ይሰማኝ ስለነበር ማለት ነው። ከዛ በዚህ ጊዜ ምን አደረኩኝ ወይ ምን እናደርጋለን? እንመርጣለን። ቁጭ ብለን ዲፕሊ ያስበንበት ትክክለኛ መንገድ ይሄ ይበጀናል ብለን ስላሰብንበት ሳይሆን የቤተሰቦቻችንን ቪዥን ፉልፊል ለማድረግ በማሰብ ብቻ ቶሎ እንትን እንላለን ማለት ነው፣ እንወስናለን። ምክንያቱም ያው ቤተሰቦቻችን የሚያዩት ጓደኞቻችን የሆነ ነገር መመጣቸውን ሊሆን ይችላል እና ከነሱ ወደ ኋላ የቀረን እንዳንሆን ስለሚፈልጉ ሊሆን ይችላል። ወይም ደግሞ እኛ ያንን ነገር እንመርጠው ሜጀር አለው ተብሎ መነገሩ አሪፍ ሊሆን ይችላል ብለን ስለምናስብ ሊሆን ይችላል። ወይም ደግሞ የሆነ ሰው አሪፍ ይከፍላል ብሎ ስለተነገረን ብቻ ሊሆን ይችላል። ወይም ደግሞ እንደዚህ አይነት ጥያቄዎች ምን ተማርክ? ምንድነው የምትማረው? የቅድሞቹ አይነት ጥያቄዎች ስንጠየቅ መልስ ላይኖረን ሲችል የሚያወራው ፍርሃት ሊሆን ይችላል ቶሎ በችኮላ እንድንመርጥ የሚያደርገን። ስለዛም የሆነ ነገር እንመርጣለን ማለት ነው። ከዛ በኋላ ህይወት ይቀጥላል። ግን አንድ ማወቅ ያለብን ነገር አለ። የእውነት ያ ነው የኛ ምርጫ ወይስ መርጠናል ብለን ለማውራት ብቻ የምንጠቀመው የበግ ልብስ ነው? እኔም አላውቅም ነበር፣ በእኔ ጊዜ እኔም አላውቅም ነበር ምን መምረጥ እንዳለብኝ። ችግሩ እኔ ደግሞ ምንድን ነበር በዛ ሰዓት ማስበው፣ በቃ ማወቅ አለብኝ ብዬ ያንን ነገር መመርጠውን መማሩን የወደፊት ህይወቴን ማወቅ አለብኝ ብዬ አስብ ነበር። ከዛ ለምሳሌ ማትሪክ ስፈተን 17 ዓመቴ ነበር። በዛ እድሜ እስከ 50 እስከ 40 ሊሆን ይችላል ለረጅም ዓመታት 20 እና 30 ዓመቴን በዛ ሰዓት መወሰን አለብኝ ብዬ አስብ ነበር። ለምሳሌ ከኔ ጋር የነበሩ ጓደኞቼ ኦልሬዲ ምርጫቸውን አድርገው ቀጥታ ምን እንደሚያደርጉ ከዛ በኋላ የት አፕላይ እንደሚያደርጉ ዩኒቨርሲቲ በሚያወሩበት ጊዜ እኔ ኋላ የቀረ ሆኖ ተሰማኝ ማለት ነው። ከዛ እኔም በችኮላ መረጥኩኝ ማለት ነው። ልክ እንደ ብዙ ተማሪ አስቤበት አይደለም።
ራሴን ተረድቼ አይደለም፣ ግን ህይወት ስትቀጥል እኔም ደግሞ ከሷ ጋር መቀጠል እንዳለብኝ ስለተሰማኝ ነው ያንን ነገር በችኮላ ያመረጥኩት። ከዛ አሁን ላይ ከአመታት በኋላ ራሴ ኢንጆይ የማላደርገውን ነገር እየተማርኩ እንደሆነ መረዳት ጀመርኩኝ ማለት ነው። እናም ኮንሽስ ሆኜ ያልመረጥኩትን ፊውቸር ወይ ያልመረጥኩት ፊውቸር ላይ በጣም ጠንካራ ሆኜ እየሰራው እንደሆነ ስረዳ ኦልሞስት ሞቲቬሽኔ እየወረደ ይመጣል ማለት ነው። እና አንዳንድ ጊዜ ቁጭ ብዬ ሳስበው ማትሪክ የህይወታችን ከባድ ክፍል እንዴት ሊሆን ይችላል ብዬ አስባለሁ። ምናልባት የህይወታችን ከባድ ፓርት ሊሆን የሚችለው የወደፊት ህይወታችን ላይ ምን ይጠቅመናል ብለን የምናስብበት እድሜ ሳይመጣ በድፍረትና በችኮላ የወደፊት ህይወታችንን መወሰን ሊሆን ይችላል ህይወታችን ከባዱ ምዕራፋችን። ስለዛ ብዙ ጊዜ በተማሪዎች ጋር የሆነ አስተሳሰብ አለ ውስጣችን ላይ የሆነ ፐርፐዝ እንዳለና ያ ፐርፐዝ ደግሞ ራሱን በራሱ ገልጦ የሚወጣ አይነት መስሎ ይታየናል። እና ያ ግልጽነት ደግሞ እኛ ኮሚት ከማድረጋችን በፊት የሚመጣ ሆኖ ሊሰማን ይችላል፣ ግን እንደዛ አይደለም። ብዙ ጊዜ ሰዎች የሆነ ሚኒንግፉል የሆነ ስራ የሚያገኙ ሰዎች መጀመሪያ ፐርፐዛቸውን አግኝተው አይደለም እንትን የሚሉት፣ ፐርፐዛቸውን አግኝተው ስላገኙት አይደለም እነሱ ኮሚትመንታቸው እየጨመረ ይመጣል። ምክንያቱም እንደዚህ አይነት ሰዎች መጀመሪያ ሲስተማቸውን ነው ቢልድ የሚያደርጉት። ነገራቶችን ይሞክራሉ፣ ይወድቃሉ። ከዛ በኋላ የማይመች ቦታ ላይ ሆነው ጊዜያቶችን ያሳልፋሉ። መታገስ የሚችሉትና የማይችሉትን ነገር እያዩ በዛ መልኩ ህይወታቸውን ቢልድ እያደረጉ ኬሪየራቸውን ቢልድ እያደረጉ ይመጣሉ። መጀመሪያ ኮሚትመንታቸውን እያስተካከሉ ይመጣሉ ማለት ነው። ከዛ በኋላ ነው ፐርፐዙ የሚመጣው እንጂ ፐርፐዝ ሰውነታችን ውስጥ እንደተቀበረ ትልቅ ስጦታ ማሰብ የለብንም። ስለዚህ እኛ ፐርፐዝ ማየት ያለብን ቀስ በቀስ ቢልድ የምናደርገው ነገር መሆን እንዳለበት ነው። ቀስ በቀስ ፐርፌክት መሆን አይጠበቅበትም። በኤክስፒሪየንስ የሚስተካከል ነገር መሆን አምነን ነው የወደፊት ህይወታችንን መወሰን ያለብን። ምክንያቱም የእኛን ፐርፐዝ ወይ የእኛን ስጦታ ማንም ሰው ለእኛ ጊፍት ሊያደርግልን አይችልም። እና የትኛውም የማትሪክ ውጤት፣ የትኛውም የፈተና ውጤት የእኛን ፐርፐዝ ሪቪል አያደርግልንም። ስለዚህ ከማትሪክ ጊዜ ሲደርስ ምንድነው ማድረግ ያለብን? የመጀመሪያው ራሳችሁን ህይወቴ ላይ ምን ማድረግ አለብኝ፣ ከዚህ በኋላ ከፈተና በኋላ ምን ማድረግ አለብኝ የሚለውን ነገር ከአእምሯችን ማውጣት አለባችሁ። እኔ ያላደረጉት ነገር ስለሆነ አሁንም የሚቆጨኝ ስለሆነ እናንተም ይጠቅማችኋል ብዬ ስለማስብ ነው ነገራችሁ። ስለዛ ህይወቴ ላይ ከዚህ በኋላ ምንድነው ማድረግ የምፈልገው የሚለውን ወይም መስራት የምፈልገው የሚለውን ከአእምሯችሁ ማውጣት አለባችሁ። ምክንያቱም ያ ጥያቄ ፓራላይዝድ ነው የሚያደርጋችሁ። አስቡት፣ ያንን ጥያቄ በ17 እና በ18 ዓመት ያለ ህፃን በተአምር ሊመልሰው አይችልም። ምክንያቱም ምንም አይነት ኤክስፒሪየንስ የለም። ራሳችሁ መጠየቅ ያለባችሁ ነገር አሁን ላይ ባላችሁበት ሞመንት ምንድነው የሚያስደስታችሁ ነው። ምክንያቱም ያ የተሻለ ነው ብዬ አስባለሁ። ለምን እንደሆነ አስረዳችኋለሁ። ለምሳሌ በዛች ሞመንት ላይ ባላችሁበት ሞመንት ላይ ምን እንደሚያስደስታችሁ ማወቅ አለባችሁ። ምን ነገር ኤክስፕሎር ማድረግና ሲሪየስሊ ኤክስፕሎር ማድረግ ዊሊንግሊ ኤክስፕሎር ማድረግ የምትፈልጉት ነገር ምን እንደሆነ በዛ ሰዓት ማወቅ መቻል አለባችሁ። ግን ያንን ነገር ፊልተር በምታደርጉበት ጊዜ ያን ነገር ያ ፊልተር ያደረጋችሁ ወይ ኤክስፕሎር ማድረግ የምትወዱት ነገር እድሜ ልካችን የምታደርጉት ነገር ነው ብላችሁ ማሰብ የለባችሁ። የመጨረሻ መልስ ነው ብላችሁ ማሰብ የለባችሁ። ያ ልክ እንደ መጀመሪያው መንገድ ነው መሆን ያለበት። ከዛ በኋላ ግን በዛ መንገድ እየሄዳችሁ ባላችሁበት ሰዓት ብዙ አይነት መንገዶች እየተከፈቱላችሁ ይመጣሉ። እናንተም የምትወዱትን ነገር እና የምትጠሉትን ነገር እየለያችሁ ትመጣላችሁ ማለት ነው። ስለዚህ ያቺ ቀላሏ ነገር
ወይም ኤክስፕሎር ማድረግ የምትፈልጓት ነገር ብዙ መንገዶችን እየከፈተች ትመጣለች። በዛ መልኩ you can move forward without pretending you have certainty that you don't have. ስለዚህ ምን ልላችሁ ፈልጌ ነው፣ የአሁኑን ሀሳቤን ለማጠቃለል ያክል መጀመሪያ አሁን ላይ የምትወዱትን ነገር ፊልተር አድርጉ። ከዛ በኋላ ፊልተር ባደረጋችሁት ነገር ቀጥሉ። ግን ያ ፊልተር ያደረጋችሁት ነገር እስከ መጨረሻው የምትሰሩት ነገር ነው ብላችሁ ራሳችሁን እንዳታሳምኑት። ያ መንገድ በሚከፍትላችሁ መንገዶች በሙሉ ተጓዙ። የሚመቻችሁን ከዛ ትይዛላችሁ። ስለዛ ብሔራዊ ፈተና ማለፍ ወይም መውደቅ የዓለም መጨረሻ ወይም ደግሞ የኮንፊውዥናችሁ መጨረሻ አይደለም። ለብዙ ሰዎች ዲፕ ለሆነ ኮንፊውዥን መጀመሪያ ሊሆን ይችላል፣ በተለይም ለኔ። ያ ግን እንደ ውድቀት ማሰብ የለባችሁ። ያ የሆነ የእድገታችሁ መጀመሪያ እንደሆነ ነው ማሰብ ያለባችሁ። ከኤክስፔክቴሽናችሁ ጎን ለጎን፣ ከፕሬሸሮች ጎን ለጎን፣ ከብዙ ሰዎች ከሚሰጣቸው አይዲያ ጎን ለጎን ያ እናንተ የምታድጉበት መንገድ ሊሆን ይገባል። ሁሉም ሰው ለሚጠይቃችሁ ጥያቄ አሁን ላይ መልስ መስጠት ግዴታ የለባችሁ። ምክንያቱም እናንተ ገና የ17 እና የ18 ዓመት ልጆች ናችሁ። በዚህ እድሜያችሁ በ2 ዓመት እና በ3 ዓመት ብቻ አይደለም ሚሊዮነር ወይም ቢሊዮነር የምትሆኑት። ስለዛ ብዙ መጨነቅ አይጠበቅባችሁ። መጀመሪያ በቀላሉ ነው መጀመሪያ ያለባችሁ። ስለዛ ራሳችሁን ማወቅ፣ ከማንኛውም አይነት ዲሲሽን በፊት ራሳችሁን የማወቅ ጥበብ የወደፊት ህይወታችሁን በስትክክል ነው ቀርጾ የሚያስቀምጥላችሁ። ስለዛ ከምንም ዲሲሽን በፊት መጀመሪያ እናንተ ማናችሁ የሚለውን ቁጭ ብላችሁ መረዳት ይኖርባችኋል። ቢኮዝ ያ ውሳኔ በፋሚሊ ፍላጎት ወይ በጓደኛ ችኮላ ወይ ደግሞ ይሄ ያመለጠኝ ብለው በመፍራት የሚፈጠር ውሳኔ መሆን የለበትም። ያ ውሳኔ የህይወታችሁ ውሳኔ መወሰን ያለበት በራሳችሁ ነው መሆን ያለበት። አመሰግናለሁ።